እኔ ከሩቅ ቦታ ነው የመጣሁት። ስሜ ጌታቸው ይባላል። ጌቾ ወዬ ወዬ በለጌታ ወዬ ብሎኛል። ወዬ ብሎኛል። አጫታዛ ወዬ አለ ኢየሱስ አዱካ ባሽ ዳሴና ወዬ ብሎኛል። በቃ በጣም የኔ ኢሚዲየት አክሽን ነው የሆነው። አረ ኢሚዲየት አክሽን ፕሬዝ ጋድ በቃ በጣም የሚገርም ነው። በፍጹም ይሄንን በእውነት እስቲ ለዚህ ፕሬዘንስ እስቲ አጨብጭቡ ለጌታ ክብር ባካችሁ። ዚካቼላ ቡራስ I know the God presence in here. The God presence in here. Hallelujah. Amen. Jesus ጌታ ፕሬዝ ጋድ በጣም ተደመምኩ። እኔ ምን ብዬ ላውራችሁ? ተደመምኩ። በቃ አልቻልኩም። ምክንያቱም በፍጹም ይሄንን አካባቢ አላቅም፣ ቸርች አላቅም። የእግዚአብሔር ሰው ቸርች የተባለውን የቲቪ በለው የድንኳን በለው የመንገድ ዳር ቸርች በለው የግለሰብ ቸርች በለው አላስቀረውም። በቃ ሁሉ ገዳ ይሄ መድረክ እኮ ነው። አላስቀረውም። በቃ በዛ ሁሉ ልቤ አላረፈም። እሺ በሚገርም ሁኔታ ትላንትና ከ6 ሰዓት ተኩል በኋላ ልክ 6 ሰዓት ተኩል ሲል እኔ የመጨረሻ በዘመነ ተስፋ የቆረጥኩት ሰው ነኝ። የመጣሁት ከደቡብ ነው፣ ከአርባ ምንጭ ነው። አንዳንድ ጊዜ የእግዚአብሔር መርከብ እግዚአብሔር ያረፈበት እግዚአብሔር የሚንላው መርከብና ባዶ መርከብ አለ። አዎ እግዚአብሔር ይለየን። ባዶ መርከብ ውስጥ ገብቼ ዋጋ ከፍያለሁ። አራ በርግጥ እዚህ ውስጥ የእግዚአብሔር መርከብ አለ። እግዚአብሔር ራሱ እየነዳ ነው። ቻያሳ በሚገርም ሁኔታ በእውነት የኔ ምስክር ለብዙዎቻችሁ ፈውስ ይሆናል ብዬ ነው ማምነው። ምክንያቱም ይህንን ቸርች በፍጹም እኔ አላቅም። ለካ የአባቶቻችን ቸርች እዚህ አለ። የነ አበባ ወንዳሮ መንፈስ ያረፈበት እዚህ አለ። የነ አበባ ወንዳሮ መንፈስ ያረፈበት እዚህ አለ። አቻላስ በእውነት ያወቅኩት እኔ መንፈሴ የተረጋጋው ትክክለኛ ባይ 100% ሹር የሆንኩት እዚህ ገብቼ ነው። ልክ እኔ እንደገባው የሆነ ነገር ሾክ አደረገኝ። አቻታሳ በመጨረሻ ለ4 ወር ይሄ የእግዚአብሔር መድረክ ነው። ለ4 ወር ሰውነትን እንደ ጋለ ብረት የሚበላ እሳት አለ።